ታርጌ እንደምለምናችሁ አላቅም። ዛሬ አንድ ቤተሰብ ታሞብህ ከፊት ለፊታችሁ ቆሜያለሁ። ይህ የምታዩት ህፃን ልጅ ሳሊም ሰይድ ይባላል። የልብ ክፍተት አለበት። እናትና አባቱ ያላቸውን ገንዘብ ጨርሰው እዚህ ደርሰዋል። ዛሬ ግን ከተወሰነ ጊዜ በኋላ ካልታከምክ ትሞታለህ ስለተባለ እናቱን በዚህ ልክ ነው የሚያያት። ከልጆች ጋር አይጫወትም። እኔ እኮ በቅርቡ ካልታከምኩኝ እሞታለሁኝ እያለ በልጅነት አእምሮ ይሄን ነው የሚያስበው። እኔ ማሳከም እንዳለብኝ አምናለሁኝ። ዘመዴ ነው፣ ቤተሰብ ነው። ግን አልችልም። ልጅ አሳዳጊ ነኝ። ሰርቶ ወደ እጅ ነው። የሐቂቃ 100 ሺህ ብር እንኳን መስጠት አልችልም ባለሁበት ሁኔታ። በጣም የቅርብ ጓደኞቼ ታውቃላችሁ፣ ኑሮዬን አላቅም። ልጅም አሳዳጊ ስለሆንኩኝ ይሄን ልጅ አድኑልኝ፣ ለምናችሁ ይሄን ህፃን ልጅ አትርፉልኝ። የሚያስፈልገው 300 ሺህ ብር ነው። ይሄንን ቪዲዮ ሸር አድርጉልኝ ለምናችሁ። በቃ እኔ ሐቂቃ አላቅም። በራሴ ጉዳይ መጥቻ አላቅም፣ በሰዎች ጉዳይ እንጂ። ዛሬ ግን በራሴ መጥቻለሁና አግዙኝ። በግ ቢላይ